አምስት አይነት ሴቶችን ፈጽሞ እንዳታምናቸው። የዛሬው መልእክቴ 5 አንዋዕ ሚን النساء لا تثق فيهن ابدا ይላል። ምክንያቱም እነዚህን ሰዎች ማመን ከጀመርክና ካመንካቸው ነፍስህን ራስህን ሰላም በለው። ምክንያቱም ከዛ በኋላ የማይወጣው የሆነ ችግር ውስጥ እየገባ እንደሆነ ልነግርህ ፈልጋለሁ። ከዛ በኋላ ትላልቅ ሀዘኖች ያጋጥሙታል፣ እንዲሁም ፈተናዎች ይበዙበታል፣ እንዲሁም ደግሞ ራሱን እስኪያጣ ድረስ ይተክዛል። ስለዚህም ምናልባት ከነዚህ 5 ነገራቶች አንዱ ያለባት ሴት ጋር ከሆንክ በድጋሚ እንድታስብበት ፈለኩኝና ይሄን መልእክት ልነግርህ ፈለኩ። ይሄን ልነግርህ የምፈልገው ደግሞ እንደ ወንድም ሆኜ ነው። ምክንያቱም ከዛ በኋላ ማትወጣው የሆነ ህመም ውስጥ ስለምትገባ እንዲሁም ልብህ ከመሰበሩ በፊት እንድታድነው ስለፈለኩ ነው። ስለዚህ ወደ ዋናው ሐሳቤ ልግባ። ነገር ግን ላይክ እና ሼር እንዳትረሳ። 5 አንዋዕ ሚን النساء لا تثق فيهن ابدا። ከሴቶች እኮ 5 አይነት ባህሪ ያለባቸውን እባክህን መቼም እንዳታምናቸው። አንደኛ፣ አንተ በሐዘን ውስጥ ሆነህ ሳለ ፈጽሞ ሐዘንህን ቦታ ሳትሰጠው የተቀመጠች የሆነች ሴት። አንተ በጣም ጭንቀት ውስጥ ሆነህና እንዲሁም ጉዳዩ ሲያስጨንቅህ እያለቀስክ ባለህበት ሰዓት ተመልክታህ ምንም ነገር እንዳልተፈጠረ የምታስመስል የሆነች ሴት። እቺ ሴት ከዚህ በፊት እኮ አንተን ቃል ገብታለህ ሊሆን ይችላል። በማንኛውም ጊዜ አጠገብህ ልትሆን፣ በሐዘኑም ጊዜ ሆነ በደስታ ጊዜ አብራህ እንደምትሆን ነግርሃለች። ታዲያ በህይወትህ ውስጥ አንድ ሐዘን ሲመጣብህና ያንን ሐዘን እየተጋፈጥክ ባለህበት ሰዓት ያን ሐዘንህን ሊያስረሳ የሚችል ነገር ማምጣት ባትችል እንኳን በዚህ ሐዘንህ ዙሪያ ላይ ጥያቄ እንኳን ማታነሳ ከሆነች እቺ ሴት በጣም ፈታኝ የሆነች ሴት ናት። ምናልባት አንተ ሐዘን ውስጥ ሆነህ እያሰበች ያለችው ወይም ደግሞ እያወራችህ ያለችው ስለ ራሷ ስለ ግል ጉዳዩና ስለ ግል ጥቅሟ ሊሆን ይችላል። ነገር ግን አንተ ያለህበትን ሐዘን ፈጽሞ ዞር ብላ አልተመለከተችውም ሊሆን ይችላል። ያኔ ታዲያ አንተ ልትጠራጠራት እንደሚገባህ ግልጽ የሆነ ማስረጃ ነው ማለት ነው። አዎ በፊት ቃል ገብታለሃለች፣ በችግርህ ጊዜ አብሬህ ነኝ ብለሃለች፣ ሐዘን ሲመጣብህ ከጎንህ ነኝ ብለሃለች፣ እንዲሁም ከደስታህ በፊት በሐዘንህ ከጎንህ እንደምትሆን ቃል ገብታለህ ሲያበቃና እንዲሁም እንደምሰሶ ሁል ጊዜ አጠገብህ እንደምትሆንና እንደ ግድግዳ ደግሞ እንደምትከላከልልህ ተናግራ ሲያበቃ እንዲሁም በማንኛውም ጊዜ አብራህ እንደምትሆን ነግራ ሲያበቃና እንዲሁም ከደስታህ በፊት ሐዘንህ ላይ እንደምትሳተፍ ነግራ ሲያበቃ ነገር ግን ካገባሃት በኋላ ሁሉ ነገር ሲቀያየር ምን ሊመስልህ ይችላል? አንተ እሷ ያንተን ሐዘን እያጣጣመችውስ ቢሆን ምን ታውቃለህ? ምክንያቱም እቺ ሴት እኮ አንተ በመጀመሪያ ሐዘን ውስጥ ስትገባ ቅድሚያ ልታየው የሚገባው ያንተን የማዘን ጉዳይ ነው። ከጎንህ ማንም እንደሌለ ልታውቅ ይገባታል። አንተ ጋር ያለችው እሷ ብቻ ናት። ስለዚህ ሐዘንህን ልትካፈል የሚገባት እሷ ብቻ ናት። ሐዘንህን መካፈል ካልቻለች በደስታህ ጊዜ ብቻ መካፈሏ ላንተ ለሷስ ምንድነው ጥቅሙ ሊሆን የሚችለው? አብራችሁ የመኖራችሁ ትልቁ ፍሬ እኮ በሐዘን ጊዜ ከደስታ በፊት አብራችሁ መደጋገፋችሁና መተዛዘናችሁ ነው የሚሆነው። ይህ ካልሆነ ግን በፍጥነት ከሷ ርቀህ ልትወጣ ይገባሃል ወንድሜ። አላወቅኩም ነበር እንዳትል ነግሬሃለሁ። ሁለተኛ፣ በኩራት መንፈስ ሁና አንተን የምታናግ